ከኋላ የምትመለከቷቸው ብፁዕ አቡነ ሄኖክ ይባላሉ። የቀድሞው የምዕራብ አርሲና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነበሩ። የአሁኑ የደቡብ አፍሪካና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ናቸው። በዛሬ ቀን በኤክስ ገጻቸው ላይ አንድ መልእክት አስተላልፈዋል። ኦርቶዶክሳውያን እንዲህ ሲሉ ነው የጀመሩት። የሊቢያ ሰማዕታት የዘመናችን ልዩ የምስክርነት ክስተት ብቻ ሳይሆን የቀደሙ ሰማዕታት መከራ በዘመናችን መነጽር እንድንመለከት ያደረገ ነው። የግብፅ ክርስቲያን ዩቲዩብ ቻናል በኤአይ ቴክኖሎጂ ያዘጋጀው በሊቢያ የኮፕቲክ ሰማዕታት መታሰቢያ ዶክመንተሪ ፊልም ከተመለከትኩ በኋላ ለትውልዱ ታሪካቸውን የሚያስተላልፉበት መንገድና የታሪክ ጉድለት ሳይኖር የክስተቶች አያያዝ ላይ ያለንን ልዩነት ፍንትው አድርጎ እንደሚያሳይ ተመልክቻለሁ። ኢትዮጵያን የሊቢያን ሰማዕታት የመድኃኒታችን ኢየሱስ ክርስቶስ አምላክነት በመመስከር መራራውን የሞት ጽዋ መቀበላቸው የሚዘነጋ ባይሆን እኛ ሰማዕታቱን በሚገባቸው ልክ እስከምንዘክራቸው ድረስ በግብፃውያን ዝክረ ሰማዕታት መካከል ተገኝተን እንድናስባቸው የሚደረግ ነውና በአማርኛ ሰብታይትል የተዘጋጀውን ዘጋቢ ፊልም እንድትመለከቱት አደራ ላለው የሰማዕታቱ በረከት ይደርብን ሲሉ ነው ብፁዕነታቸው መልእክት ያስተላለፉት። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ዶክመንተሪው ፊልም የ20 ደቂቃ ነው። ኦርቶዶክሳውያን በተለይ ደግሞ ክርስቲያን ዩቲዩብ ቻናል ብላችሁ ብትመለከቱ ደስ ይለኛል። ቴሌሚዲያን ግን ኮፒ ሊንክ፣ ሼር፣